ዳዊትና ጎልያድ። የመጽሐፍ ቅዱስን ዳዊትና ጎልያድን ታሪክ ሁላችንም የምናውቀው ታሪክ ነው። ጎልያድ ግዙፍ ሰው ነው፣ በማንም ልብ ውስጥ ፍርሃትን የሚያጭር። አንድ ቀን የ17 ዓመት በግረኛ ወንድሞቹን ለመጠየቅ መጣና ለምንድነው ግን ያን ግዙፍ ተነስታችሁ የማትፋለሙት በማለት ጠየቀ። ወንድማማቾቹ ጎልያድን ፈርተውት ነበርና እርሱን ለመምታት በጣም ግዙፍ መሆኑ አይታየም እንዴ በማለት መለሱ። ዳዊት ግን እንዲህ ሲል ተናገረ፣ እንደርሱ አይደለም። በጣም ግዙፍነቱ ለመምታት አይደለም፣ ይልቅስ በጣም ግዙፍነቱ ላለመሳት ነው። የተቀረው ታሪክ ነው። የሆነውን ነገር ሁላችንም እናውቀዋለን። ዳዊት ግዙፉን በአንድ ጠጠር ወንጭፍ ገደለው። ያው ግዙፍ በተለየ እይታ። አንድን ተግዳሮት እንዴት እንደምንመለከተው የሚወስነው አመለካከታችን ነው። ለአዎንታዊ አሳቢ ለስኬት ፈርቀዳጁ አመለካከት ሊሆንለት ይችላል። ለአሉታዊ አሳቢ ደግሞ አመለካከት ጋሬጣ ሊሆንበት ይችላል። ቲንክ ኤንድ ግሮው ሪች የተሰኘውን መጽሐፍ የጻፈው ናፖሊዮን ሂል እንዲሁም ሌሎች በርካቶች እያንዳንዱ ተግዳሮት የሚመጣው ከተግዳሮቱ እኩል የሆነ አለበለዚያም የበለጠ ምቹ አጋጣሚን ይዞ ነው በማለት ተናግረዋል። አመለካከት ለድርጅቶች ያለው ጠቀሜታ። አንዳንድ ግለሰቦች፣ ድርጅቶች ወይም ሀገራት ከሌሎች የበለጠ ለምን ሊሳካላቸው ቻለ ብለህ ገርሞ ያውቃል? ምንም ሚስጥር የለውም። የበለጠ ውጤታማ በሆነ መልኩ ስለሚያስቡና ስለሚከውኑ ነው የተሳካላቸው። ይህን የሚያደርጉትም ውድ ሀብታቸው ላይ ይሄውም ሰዎች ላይ መዋለ ንዋያቸውን በማፍሰሳቸው ነው። በመላው ዓለም ያሉ የትላልቅ ኮርፖሬሽን ከፍተኛ አመራሮችን አነጋግሬያለሁ። እናም እንዲህ የሚል ጥያቄ ጠይቄያቸዋለሁ። አስማት ቢኖራችሁና በገበያ ውስጥ ተወዳዳሪ እንድትሆኑ፣ ምርታማነታችሁ እንዲጎለብትና ትርፋችሁ እንዲጨምር አንድ የሆነ ነገር በአስማታችሁ መለወጥ የምትችሉ ቢሆን ምን ነበር የምትለውጡት? የሁሉም መልስ አንድ አይነት ነው። የሰዎቻቸውን አመለካከት ለመለወጥ እንደሚመኙ ነው የተናገሩት። ሰዎች የተሻለ አመለካከት ሲላበሱ የተሻለ የቡድን ተጫዋቾች፣ ብክነትን የሚቀንሱና የበለጠ ታማኝ ይሆናሉ። በአጠቃላይ ኩባንያቸው ለስራ ተመራጭ ቦታ ይሆናል። በማንኛውም ቢዝነስ ውስጥ የሰው ሀብት ከምንም በላይ ውድ አንጡራ ሀብት መሆኑ ተሞክሮ ያሳያል። ከካፒታል ወይም ከማሽን ይልቅ ሰዎች የበለጠ ውድ ሀብት ናቸው። ከሁሉም በላይ በጣም የሚባክነው ሀብት ደግሞ የሰው ሀብት መሆኑ እጅግ ያሳዝናል። ሰዎች ዋና እሴትህ አለበለዚያም ጦስህ ሊሆኑ ይችላሉ። ጥየመ የሰዎች ጥቅል የላቀ መገለጫ። የደንበኛ ማገልገል፣ የመሸጥ ብቃት እንዲሁም እቅድ አወጣጥ አይነት በርካታ የስልጠና ፕሮግራሞች ላይ እንደመሳተፌ አንድ ተግዳሮት ያለባቸው ከመሆናቸው በቀር አብዛኞቹ ፕሮግራሞች አሪፍ ናቸው ለማለት ያስችላል። ይኸውም ትክክለኛ መሰረት ከሌላቸው በስተቀር ማናቸውም ቢሆኑ አይተገበሩም። ትክክለኛው መሰረትም ጥየመ ነው። ጥየመ ምንድን ነው? ጥቅል የላቀ መገለጫ ልዕለ ስብዕና፣ ቅንነት፣ መልካም እሴቶችና አዎንታዊ አመለካከት ያላቸው ሰዎች ናቸው። በተሳሳተ መልኩ አትረዳኝ። ሌሎቹም ፕሮግራሞች ያስፈልገዋል። ሆኖም ግን የሚተገበረው ትክክለኛው መሰረት ሲኖርህ ብቻ ነው። ይኸውም ጥቅል የላቀ መገለጫ ነው። ለምሳሌ ደንበኛን የማገልገል አንዳንድ ፕሮግራሞች ላይ ተሳትፌያለሁ። እባክዎ እና አመሰግናለሁ እንዲሉ ያስተምሯቸዋል። እንዲሁም ፈገግ እንዲሉና ሞቅ ባለ የእጅ ሰላምታ እንዲጨብጡ። ነገር ግን አንድ ሰው የማገልገል ፍላጎት ከሌለው ምን ያህል ጊዜ ፈገግ ሊል ይችላል? በተጨማሪም አብዛኛውን ጊዜ ሰዎች የማስመሰያ ፈገግታ ፈገግ ሲሉ ይስተዋላሉ። ፈገግታው ከልብ የመነጨ ሳይሆን ሲቀር ያበሳጫል። ነጥቤ የአንኳሩ ቅርጽ ላይ ሳይሆን አንኳሩ ላይ ትኩረት ሊደረግበት ይገባል ነው። ደንበኞችን የሚያገለግሉ ሰዎች እባክዎ እና አመሰግናለሁ ማለት አለባቸው። ይህ አያጠያይቅም። ነገር ግን እነዚህ ነገሮች ለማገልገል ከመፈለግ ጋር ሲመጡ እጅጉን ቀላል እንደሚሆኑ ልብ በል። በአንድ ወቅት አንድ ሰው ታዋቂውን ፈረንሳዊ ፈላስፋ ብሌዝ ፓስካልን ቀረብ አለና ያንተ አንጎል ቢኖረኝ ኖሮ የተሻልኩ ሰው ሆን ነበር አለው። የተሻለ ሰው ሁን፣ የኔ አንጎል ይኖርሃል ሲል ፓስካል መለሰለት። ታላላቅ ድርጅቶች በክፍያና በስራ ሁኔታ አይደለም የሚለኩት፣ በስሜታቸው፣ በአመለካከታቸውና በመስተጋብራቸው ነው የሚለኩት። ተቀጣሪዎች ይህንን ልሰራው አልችልም ሲሉ ሁለት ትርጉሞች ያዘሉ ሊሆኑ ይችላሉ። ወይ እንዴት እንደሚሰራ አላውቅም ማለታቸው ነው፣ አለበለዚያ ደግሞ ለመስራት አልፈልግም ማለታቸው ነው። እያሉ ያሉት እንዴት እንደሚሰራ አላውቅም ከሆነ የቴክኒካዊ ስልጠና ጉዳይ ነው። እያሉ ያሉት ለመስራት አልፈልግም ከሆነ ምናልባት የአመለካከት ጉዳይ ሊሆን ይችላል። ግድ አልሰጣቸውም። አለበለዚያ ደግሞ የእሴት ጉዳይም ሊሆን ይችላል።
መስራት እንዳለባቸው አላመኑበትም። የካላሃሪ ህንፃ ያረፈው 190.8 ሜትር ስፋት ላይ ነው። የህንፃው አጠቃላይ ክብደት 10,884 ቶን ሲሆን ከዚህ ውስጥ 6,349 ቶን የሚገኘው ከመሬት ስር ነው፣ 60% ገደማ። ይህ የሚያሳየው አንዳንድ ግዙፍ ህንፃዎች እጅግ በጣም ጠንካራ መሰረት እንዳላቸው ነው። አንድ ታላቅ ህንፃ በጠንካራ መሰረት ላይ እንደሚቆመው ሁሉ ስኬትም እንዲሁ ነው። እናም የስኬት መሰረቱ ደግሞ አመለካከት ነው። በምሉ አቀራረብ አምናለሁ። እኛ ምሉ ፍጡር እንጂ እጅና እግር፣ ዓይንና ጆሮ፣ ልብና አንጎል ብቻ አይደለንም። ምሉ ስብዕና ወደ ስራ ይሄዳል፣ ወደ ቤትም ይመለሳል። የቤተሰብ ችግርን ወደ ስራ ይዘን እንሄዳለን፣ የስራ ችግርንም ወደ ቤት ይዘን እንመለሳለን። የቤተሰብ ችግርን ወደ ስራ ይዘን ስንሄድ ምን ይከሰታል? ያለንበት የውጥረት ደረጃ ይጨምርና ምርታማነታችን ይቀንሳል። በተመሳሳይ መልኩ ስራ ላይ ያጋጠሙ ችግሮችንም በቤተሰባችን ላይ ብቻም ሳይሆን በእያንዳንዱ የህይወት ገጽታችን ተጽዕኖ ይፈጥራል። ግላዊ፣ ሙያዊ እንዲሁም ማህበራዊ ችግሮች እርስ በርሳቸው ተጽዕኖ ይደራረጋሉ።